እንዴት ይሄን ያህል የምታስሪ? ስፈታ እንኳን በሰላም ተፈታ ብሎ የሚጠይቀኝ ሰው ይጥፋ። እሺ ሌላው ሲቀር ሰላምዬ እንዴት ትቀራለች? ሰላምዬው ነገር ብትሆን ነው እንጂ በእኔ የምጨክን አንጀት የላትም። በቅድሚያ ሰላም ጋር መሄድ አለብኝ። እሷን ማግኘት አለብኝ። ባቢ ባቢ እቃ እያስተካከልክ ነው? ጎበዝ ልጅ። ቤቱንም በዛው ጸዳ ጸዳ አድርጎ። እሺ። ምን አልከኝ? አልሰማሁም። እሺ ነው ያልኩት። እኔ አሁን አንድ ቦታ ደርሼ እመጣለሁ እና እዛች ክፍል እግር እንዳይረግጥ። እሺ። ጎበዝ ልጅ እኮ ነህ። እኔ የሚሰማ ሰው እወዳለሁ እና እዛ ክፍል እግር ከረገጠ ምን እንደማደርግ ታውቃለህ? እሺ አልኩህ እኮ። ጎበዝ ልጅ። ቤቱን በደንብ አጽዳው። እሺ። እናቴ መች ነው የምትድኝልኝ? መች ነው ልጄ አለሜ ብለሽ መጣኝ? አንድ ቤት ውስጥ ሆነን እኮ ናፈቅሽኝ። ዳዊት እዚህ ክፍል እንዳትገባ አስጠንቅቆኛል። መዳን አለብሽ እናቴ። አሁን መሄድ አለብኝ። ሊመጣ ይችላል። በኋላ ምግብ ይዤ እመጣለሁ። እሺ። መንገዱ ጠፍቶኝ ነው። የኖርኩበት ሰፈር ይጥፋኝ። አይ አልተሳሳትኩም። በዚህ በኩል ነው የሚሆነው። አይ ታሳሪ ነገር። ሰላምዬ በሰራሁት ነገር በጣም አዝናብኛለች። መታ መጠየቅ ካቆመች እኮ ብዙ ጊዜ ሆኗታል።
ቢሆንም ግን እሷ ጋር ነው መሄድ ያለብኝ። አሁን ስታይኝ ደስ ይላታል። ባቢ 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 አንተ ባቢ! አቤት። ምንድን ነው ስጠራ የማሰማው? ስራ ይዤ ነበር፣ ለዛ ነው ያልሰማሁህ። ምን እየሰራ ነው? የእናቴን ልብስ እያጠብኩ ነበር። ማን አዞ ነው? እኔ ጠብያለሁ? አንተ አላልከኝም፣ ግን ቆሽሾ ስለነበር ማጠብ ነበረብኝ። እንዴት ነው የምትመልስልኝ? ጉርምስና ተጀመረ ማለት ነው? ካጠፋሁ ይቅርታ። ቆይ ልክህን ነው የማስገባሽ። አሁን ይርግባ፣ ጥፋ ከዚህ ጥጋበኛ። ምን አይነት ልጅ ነው በእናታችሁ? ወይኔ ፍቅር ጠፋሽብኝ እኮ። ይቅርታ፣ አንዳንድ ጉዳዮችን ለማስተካከል ስሯሯጥ እኮ ነው የጠፋሁብህ። ደግሞ እንዴት እንደናፈቅኝ። እኔስ ብትይ ፍቅር እንዴት እንደናፈቅሽኝ። አሁን እኮ ትንሽ ቀን ነው የሚቀር። ልንገናኝ አይደል? አዎ የኔ ፍቅር፣ አንቺን አግኝቼ እቅፍ እስከማደርግሽ ድረስ እንዴት እንደጓጓው። እኔ ራሱ እቅፍ ውስጥ እስክገባ ምን ያክል እንደጓጓው ቃል የለኝም። ግን ፍቅር፣ አንተ ጋር ሁሉም ሰላም ነው? ሁሉ ሰላም ነው የኔ ፍቅር። እዚህ ምንም ኮሽታ የለም። በቃ እዚህ ያለውን ነገር ጨራርሼ እመጣለሁ። እሺ? ደግሞ ሰርፕራይዝ ነው የማደርግህ። እሺ ፍቅር፣ ደግሞ እወድሻለሁ። እሺ በቃ ፍቅር፣ በኋላ እደውላለሁ። እሺ? ባይ። እወድሃለሁ። እሺ ቻው። እናቴ እንደዛ ሆና እሱ የኔ ፍቅር ምናምን ይባባላል እንዴ? ቆይ ይሰራል። ባቢ ባቢ! አንተ ባቢ! ጭራሽ ስጠራ አቤትም አትልም እንዴ? አቤት። ጉርምስናህን በልክ ብታደርገው አይሻልም ባቢ? እሺ ይለኛል እንዴ? ትዕግስቴን ባትፈታተኔን ጥሩ ነው። አሁን ቆንጆ ወፍራም ቡና ታፈላልኛለሽ? እሺ ባቢዬ? እኔ ቡና አልጠጣ፣ ወፍራሚውን ቀጭን እኔ በምን አውቃለሁ? እና እኔ ምን አገባኝ? አሁን ቀጥል፣ ቶሎ ብለህ ቡናውን ይዘና። አሁን ሰፈሩን በደንብ አወቅኩት። ቆይ እንዴት ይጠፋኛል? ተወልጄ ያደግኩበት ሰፈር ይጥፋኝ? አይ እስር ቤት። አሁን ግን ሰላምዬ ስታገኘኝ በደስታ ጥምጥም ነው አይደል የምትልብኝ? ግን ውስጤ የሆነ ደስ የማይል ስሜት እየተሰማኝ ነው። ፈጣሪ ሆይ የሰላምዬን ክፉ ነገር አታሰማኝ።
ጭራሽ ወፍራም ቡና ይለኛል። ሰራተኛ ነኝ። ቆይ ይሄን ያበጠ ልቡ ነው ማፈነዳለት። ጎበዝ ልጅ። አሁን ቡና ማፍላት ይከብዳል? ኧረ አይከብድም። ቆንጆ ቡና ይመስላል። ልቅመስልህና አስተያየት እሰጥሃለሁ። አንተ ምንድን ነው የጨመርክበት? ኧረ ይሄ ቡና ዱቄት ነው፣ ሌላ ምንም አልጨመርኩም። ማን ጨው ጨምርበት አለ? ጨው አይጨመርም እንዴ? ወይኔ ረስቼውን፣ ይቅርታ። ምን አይነት ተከሲስ ልጅ ነው? ማጋጨት ነበር። እንዴት ዋሉ የተከበሩ? እንዴት ነው እዚህ መኖር የተመቸሽ ትመስያለሽ? ነገሮች እንዲሆኑ ያደረግሽው ራስሽ ነሽ። ለማንኛውም ለሁሉም በቅርቡ አዲስ ነገር የሚኖር ይመስለኛል። አንቺም ልጅሽም ከዚህ ቤት የምትወጡበት ጊዜ ደርሷል። በመጨረሻም ሰላም ላያት ነው። ዳኒ ተረጋጋ። ማንም እንደሌላችሁ ብቻችሁ እንደሆናችሁ አውቃለሁ። ግን ደግሞ በእናንተ ምክንያት የኔ ህይወት መበላሸት የለበትም። የዚህ ቤት ቆይታሽ በጣም አጭር ጊዜ ስለሆነ የዚህ ቤትን አየር በደንብ አጣጥሚው።
አቤት ምን ፈልግ? ባቢ የት ሄደ ነው? አቤት ባቢ በር ማን ክፈት ብሎ ነው የከፈትከው? ተንዋክቶ ሲንጓጓ ስሰማው ከፈትኩ። በልሻውን ቀጥ ብለህ ግባ ወደ ቤት። ዳዊት ምን ነው እኔን ስታይ እንደነገጥክ? ኧረ አልደነገጥኩም። አታክፈኝም እንዴ? ኦ ምን ነው በመፈታቴ ደስ አላለህም እንዴ? ደስ ብሎኛል። እንኳን ተፈታ። ወደ ቤት ልግባ ማለቴ ምን ታደርጋለህ? ለምን ትገባለህ? ቤቴ እኮ ነው። ረሳኸው እንዴ? ለካ ቤት ነው። ችግር አለ እንዴ? የለም። በጣም ደክሞኛል። በዛ ላይ ሰላምዬ እንዴት እንደናፈቀች ገብቼ ልያት። ገላዬ ልታጠብና በደንብ እንተዋወቃለን። እሺ በቃ ታጥቤ ስማኝ ባቢ፣ ለዚህ ሰውዬ ትንፍሽ ብትል ዋ በእናትህ እንደፈረድከው ወቅ። እሺ እኔ ምን አውቅና ነው የምናገረው? ምንም ነገር ቢጠይቅ ምንም ነገር እንዳትመልስለት። ደግሞ የሚያወራን የሚጠይቅን እያንዳንዱን ነገር ለእኔ ትነግረኛለህ። ጥሩ። አሁን በልቅልጥል ወደ መኝታ ክፍል ግባ። ሌላ ችግር መጣብኝ ማለት ነው። ሄሎ የኔ ፍቅር። ወይ የኔ ፍቅር፣ ምነው ድምጽ ቀዘቀዘ? ችግር ተፈጥሯል። ማለት የምን ችግር? ዳኒ ተፈቷል። ምን? ቆይ እንዴት? አላውቅም። አሁን ቤት መጥቷል። ጭራሽ ቤት አስገባኸው? ምን ላድርግ? ሳየው በጣም ደንግጬ ስለነበረ ቤት አለማስገባት አልቻልኩም። ቆይ ሰላምን አያት? እሷን እንኳን አላያትም፣ ግን ከባቢ ጋር ተገናኝቷል። ቆይ ምን አይነት ስራ ነው የምትሰራው? የለፋንበትን ነገር እኮ ነው ያበላሸው። ምን ላድርግ እንዴ? ግራ ቢገባኝ እኮ ነው አንቺ ጋር የደወልኩት። ምግብ ላምጣልህ ትፈልጋለህ? አይገርምህም? በጣም እርቦኝ ነበር። የልብ አዋቂ ነህ። ቆይ እሺ ላምጣልህ። መጀመሪያ እንተዋወቅ። ዳን ይባላለሁ።
ባቢ ይባላል። የማውቅ ይመስለኛል። አንተ አታውቀኝም? እኔ እንጃ ረስቻለሁ። ረስተኸኝ ነው እንጂ ታውቀኛለህ። የማን ልጅ ነህ? የሰላም ልጅ ነኝ። እርግጠኛ ነበርኩኝ እንደማውቅህ። ናቀፈኝ። ሕፃን እያለህ እኮ ሳቅፍህ በጣም ነበር ደስ የሚል። ግን አንተ ማን ነህ? የሰላም ወንድም ነኝ። አጎትክ። ሩቅ ሀገር የሚኖር አጎት አለህ ብላኝ ነበር። ሁሌ ስላንተ ነበር የምታወራኝ። ሩቅ ሀገር ነበርኩኝ። አሁን ግን መጥቻለሁ። እሺ ስማኝ፣ የፈለግከውን አይነት እርምጃ ወስደህ ከዛ ቤት እንዲወጣ አድርገው። ያለበለዚያ ሁሉም ድካማችን ከንቱ ነው። ይህ ሁሉ የለፋውበትማ እንደዚህ አላበላሽም። ከቻልክ ዛሬው ነው አባር። እሺ ፍቅር፣ አደርገዋለሁ። ስደውል ጥሩ ዜና መስማት ነው የምፈልገው። ባይ ዳኒ፣ አንተን በመንገዴ ከቆምክ ምንም ላዝንልህ አልችልም። አሁን የትም አትሄድም ማለት ነው? ከዚህ በኋላ የትም አልሄድም። ሰላም የት ሄዳ ነው? ስራ ሆና ነው? አይ ምን ሆናል? ሰላም የት ሄዳ ነው? ሰላም ምን ሆናለች? አይ ከእሱ ጋር ምን ትሰራለህ? ምንም። ምን ነበር ስታወራኝ የነበረው? ስሜን ጠየቀኝ፣ ነገርኩት። ሌላ ምንም አላወራኝም። ትሰማኛለህ? አርፈህ ትኖር እንደሆነ ኖርሽ፣ አለበለዚያ ግን አውጥቼ ነው የምጥልህ። ሰምቻለሁ። አሁን ምግብ አቅርብለትና ወደ ውስጥ ገብተህ ተኛሽ። እረፍት አደረግ? ምግብ ሳገኘ? አዎ በጣም ነበር የራበኝ። እንዴት እንደበላው ራሱ አላውቅም። ታስታውቃለህ አይደል? ሰላም የት ሄዳ ነው እስካሁን ያልመጣችው? ትመጣለች። እዚሁ ናት። መቼም ስታይኝ በደስታ ነው የምትጠመጠምብኝ። እንዴት ተፈታክ? ምን ነው በመፈታት የደበረ እንዴ? እንደዛ ሳይሆን የተፈረደበት ጊዜ ገና ነው ብዬ ነው። እሱን ተወውና ለምን ይህን ያህል ጊዜ አልጠየከኝም? መተህ እስር ቤት በመሀላችን ጥሩ ነገር አልነበረም። ለዛ ነው ያልጠየኩ። ከወንድምነት ጥላቻን አስቀደምክ? የኔ ባህሪ ታውቃለህ። አንዴ ቂም ከያዝኩኝ ያዝኩኝ ነው። ግን ከሁሉም ነገር ከወንድምነት ይቀድማል። እሱ ያንተ አመለካከት። ለነገሩ ትክክል ነህ። ከድሮ ጀምሮ ጨካኝ ልብ ነው ያለህ። ጥሩ መሆን ለማን በጀ ብለህ ነው?
ጥያቄን ግን አልመለስክልኝም። የቱን ጥያቄ? እንዴት ተፈታ የሚለው? ምን ነው በመፈታቴ ደስተኛ አይደለም እንዴ? አይ እንደዛ እንኳን አላልኩም። ያው የተፈረደበት ጊዜ ገና ነው ብዬ ነው። ዋናው ነገር መፈታቴ ነው። ይልቅ እስቲ ወጣ ብለን እንመለስ፣ ወክ እናድርግ። ሰፈሩንም ታሳይኛለህ። ጠፋብኝ እኮ ሰፈሩ። ይሻላል ብለህ ነው? እንደዛ አይሻልም? እግሬንም ላፍታታ። እንደ ልቤ መራመድ እንዴት እንደናፈቀኝ። ለካ መራመድም ይናፍቃል። ባቢም ደግሞ ተኝቷል። ወጣ ብለን እንምጣ ካልክሽ። አይገርምም? ሰፈሩ ጠፍቶብኝ ግራ አጋባኝ እኮ። የኖርክበት ሰፈር ነው የጠፋ? ምንም የተቀየረ ነገር እኮ የለም። እኔም እኮ ግራ የገባኝ እሱ ነው። ግን አምታታኝ እና መጥቼ ባለመጠየቄ ተቀይመኸኛል። እንዴት አልቀየም? እንደዚህ ትጨክንብኛለህ ብዬ አላሰብኩም ነበር። እንግዲህ ከተቀየምከኝ ምን አደርጋለሁ ብለህ ነው? ታስሬ አልቀረሁ። በታምር ተፈትቻለሁ። ታስረህም ያለቀቀ ባህሪ እያየሁብህ ነው። የቱን ባህሪ? እልህኝነትህና ቁጡነትህ። እስር ቤት እንጂ ገነት አይደለም እኮ ገብቼ ወጣሁት። አይ ጥሩ ነው። እና ያመለጠኝ አዲስ ነገር አለ? ያው ምን ይኖራል ብለህ ነው? ማንሳት ያለብኝ ስልክ ነው። መጣ እንዴ? እሺ ወይ የኔ ፍቅር፣ ምን አዲስ ነገር አለ? ምንም አዲስ ነገር የለም። ግን እስካሁን ምንም አላወቀም። እዛ ቤት ከቆየ የማያውቅበት ምክንያት የለም። እቃውን አስይዘህ ዛሬውኑ ሸኘው። እሺ፣ ግን ያው በጸባይ ልሸኘው ብዬ እኮ ነው። እንዴትም ይሁን ብቻ ያለምንም ኮሽታ ሸኘው። እሺ የኔ ፍቅር፣ ጨርሻለሁ። አሁን እሺ፣ እንዴት ነው የማደርገው? በጸባይ ለማስኬድ እሞክራለሁ። ግን እምቢ ካለ የሰላም እጣ ይደርሷል። ይቅርታ ቆየሁ አይደል? ችግር የለውም። እና ለወደፊት ምን አሰብክ? ምንም አላሰብኩም። ቅድሚያ ሰላም ላግኛት፣ ከዛ በኋላ አስባለሁ። የት ለመኖር ነው ያሰብከው? የት ለመኖር ነው ማለት? በፊት ኖርበት የነበረው ቤት ነው። ሌላ የት እኖራለሁ? ይልቅ
አሁን ዝም ብዬ መቀመጥ ነው የፈለኩት። ከመታሰረ በፊትም እኮ አልፎ አልፎ ነበር አይደል እንደ ቤት የምትመጣው? ሌላ ቦታ አይሻልም? እሱ የኔ ውሳኔ ነው። አሁን ዝም ብዬ መቀመጥ ነው የፈለኩት፣ ራሴን ማዳመጥ። ከደበረ መሄድ ትችላለህ። ሰላም 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 እስካሁን አልመጣችም እንዴ? ቢሆን ነዋ። ቆየት ሄዳ ነው? እኔ እኮ ድንገት ስትኝ ሰርፕራይዝ እንድትሆን ነበር። ትመጣለች እኮ። እስካሁን ስራ ሆና ነው? ደግሞ ሰዓቱ መሽቷል። አትጨነቅ፣ ትመጣለች። ይልቅ ግባና አረፍት አድርግ። አይ እዚሁ ቆሜ ብጠብቃት ይሻላል። እንደ ደከመ ፊት ያስታውቃል። ስለዚህ ገብታ አረፍ በል። እሺ አሁን ምን ማድረግ ነው ያለብኝ? ፍቅርንስ ምን ልላት ነው? ምን አይነት ጣጣ ውስጥ ነው የገቡት? ባቢ ምንድነው የተፈጠረ ችግር አለ እንዴ? የተፈጠረ ነገር አለ እንዴ? ሰላምዬ ምንድን ነው የሆንሽብኝ? ምንድን ነው የሆንሽብኝ? ባቢ እናትህ ምንድን ነው የሆነችው? ተነሽና ቀፊኝ እንጂ ለምንሽ ነው የምታለቅሺው? እየተነሽና ቀፊኝ ወንድሜ በይኝ። ወንድሜ በይኝ። ባቢ እናትህ ምንድን ነው የሆነችው? ሰላምዬ ማን ነው እንደዚህ ያደረጋት? ንገረኝ ባቢ። እህቴ ምንድን ነው የሆነችው? ልቀቀኝ። በመጀመሪያ ተረጋጋ። ሰላምዬ እንደዚህ ሆና መረጋጋት የምችል ይመስላል? ሰላም ለኔ ምን ማለት እንደሆነች ታውቃለህ? ንገረኝ። ሳሎን ወተን እናውራ። እህቴ እመኝ፣ እንደዚህ ያደረገሽኝ ሰው መቼም አልለቀውም።
ቃል እገባልሻለሁ ተመልሼ እመጣለሁ። እሺ ሰላምዬ እመጣለሁ። እህቴ ምንድን ነው የሆነችው? ተረጋጋና እናውራ። ንገረኝ። እህቴ ምንድን ነው የሆነችው? አደጋ ደርሶባት። ምን አይነት አደጋ? የመኪና አደጋ። የመኪና አደጋ? ሁሉንም ነገር በዝርዝር አስረዳኝ። ከስራ ስትወጣ ድንገተኛ የመኪና አደጋ ደረሰባት እና ሕክምና አላደረገችም? አድርጋለች። ሁሉንም ነገር ተስተካክሎላት፣ ግን ሰውነቷን ማንቀሳቀስ አትችልም። ጭንቅላቷም ተመቶ ስለነበረ እንዳታወራ ሆናለች። ነገር አትችልም? ቆይ እስከ ዛሬ ለምን አልነገርከኝ? እስር ቤት መጥቼ ያልነገርኩ ትጨነቃለህ ብዬ ስላሰብኩኝ፣ እዚህም ቢሆን ያልነገርኩ ተረጋግተህ ሁሉንም ነገር እነግርሃለሁ ብዬ ስላሰብኩኝ። ወይኔ ሰላምዬ፣ ወይኔ ሰላምዬ፣ እኔ ከርታታ። ይሄ እኮ ላንቺ አይገባሽም ነበር ለኔ ያልኩት። ወይኔ ተረጋጋ። ምኑን ተረጋጋሁት? ወዴት ነው? ተቃጠልኩኝ። ነፋስ ልቀበል። አሁን መሽቷል። ግባና እረፍት አድርግ። ሲነጋ ሁሉንም ነገር እናወራለን። ምኑን ተኛሁት? አሳልፈኝ። ምንድን ነው ያደረግከው? ምን አደረኩ? አንተን አይደል ያሳየኸው? ኧረ እኔ አይደለሁም። ልትዋሸኝ እንዳትሞክር። አንተ ካላሳየው ምን ትሰራለህ? አንተ ድምፁ ሰምቼ ነው የመጣሁት። የምን ድምፅ? የለቅሶ ድምፅ ሰማ እናቴ መሰለኝ። ስመጣ ዳኒን አገኘሁት። ትሰማኛለህ? ምንም አይነት ጥያቄ ቢጠይቅህ ምንም አይነት መልስ እንዳትመልስለት። በቃ ምንም አላውቅም በለው። እሺ? ታዲያ ምን አውቃለሁ ነው? የልጅ ቡዳ ተጠንቀቅሽ፣ ነግሬሃለሁ። እኔ ይህንን አላምንም። የኔ የዋህ ሰላምዬ፣ ይሄ እኮ ላንቺ አይገባም። የኔ እንደዚህ መሆን ለሰላምዬ ምንም አይጠቅማትም። ተረጋግቼው ነገር ማድረግ አለብኝ። ተረጋግቼ ጤናዋን መመለስ አለብኝ። የግድ ይህንን ነገር ማድረግ አለብኝ። የግድ ጤናዋን መመለስ አለብኝ። ተረጋጋ ዳኒ። ወንድምሽ በመምጣቱ ደስ አለሽ? ግን ማወቅ የሌለበትን ነገር ነው ያወቀው። አንድ ነገር ለማድረግ ቢሞክር እርሱም ያንቺ ዕጣ ፈንታ ነው የሚደርሰው። ይሄንን ስልሽ እያዘንኩኝ ነው። ለሁሉም ምንም የሚፈጠር ነገር ስለሌለ ብዙ አትደሰች እሺ እህቴ።
ወዴት ነው? ወደ ሰላም። ተኝታለች። እረፍት ታደርግበት። ጥሩ። ለመዳን ምንም ተስፋ የለውም ማለት ነው? እኔ እንድትድን የቻልኩትን ያህል ሞክሬያለሁ። የገጫ ሰውዬ ምን አደረገ? መታሰሩ ምንም መፍትሄ ስለሌለው ለመታከም ደግሞ ገንዘብ ስለሚያስፈልጋት ሰውየውን በድርድር በገንዘብ ነገሩን ቋጨ ነው። የሆነ መፍትሄ ያስፈልጋል እና መጨረሻ አልጋ ቁራኛ መሆን ነው። እንግዲህ ምን ማድረግ ይቻላል ብለህ ነው? አንተ ግን የሰላም እንደዚህ መሆን ምንም ያሳስባት መስለም። ምን ማለት ነው? እንዴት ነው የማያሳስበኝ? መሰለኝ ነው ያልከው። ባቢ ተኝቶ ነው? አዎ ተኝቷል። አንተም ገብተህ ተኛ። እሺ። ይቺ ዋቄላ ካደረች አትቆረጠም። የዳዊት ነገር ምንም አልጣመኝም። ከልጅነቱ ጀምሮ እኮ ክፉ ነበር። ማናችንንም አይወደንም ነበር። የሰላምዬ እንደዚህ መሆን ውስጥ እጁ ካለበት ይህን ምድር ሲኦል ነው የማደርግበት። አለቀውም። ትንሽ እንኳን እጅ ይኖርበት። ዳዊት መድኃኒዓለም ምን አለቀ? አሰቃያለሁ። ወይኔ ዳኒ። ቆንጆ ቁርስ ሰርቼልሻለሁ። እኔ ነኝ የማበላሽሽ ዛሬ። እህቴ እንደዚህ ሆነሽ ስላየሁሽ በጣም ነው ያዘንኩት። እኔ እኮ መተሽ መጠየቅ ስታቆሚ በእኔ ከፍቶሽ መስሎኝ ነበር። መቼ እንደዚህ ጠበቅኩኝ። አሁን ግን እኔ ያለሁልሽ መጥቼልሻለሁ። የሚከፈለውን መስዋዕትነት ሁሉ ከፍዬ አድንሻለሁ። እሺ አሁን ወደ ቁርስ እንሂድ። ባቢ ምን እያደረክ ነው? ለእናቴ ቁርስ እየሰራሁላት ነው። እንዴ አንተ ነህ ምግብ የምትሰራው? ቆይ ማን አስለመደ? ራሴ ነኝ የለመድኩት። ደግሞ ምግብ ስሰራ በጣም ጎበዝ ነኝ። ቆይ ግን ለምንድን ነው ትምህርት ቤት የማትሄደው? አቋርጬ ነው። ለምን አቋረጥክ? እናቴ ስታምም እሷን ማስታመም ስላለብኝ ነው ያቋረጥኩት። እሺ በቃ አሁን ሰላምዬ ጋር ሂድ። እኔ ሰርቼ ይዤ እመጣለሁ። እሺ ይሄ ያንተ ስራ ነው። ምንም ማያውቀው ምስኪን ልጅ ምግብ ስላደረኩ የሰራሁልሽ ቁርስ ተመቸሽ? ያው እንደ በፊቱ ባይጣፍጥ አይደብርም አይደል? ደግሞ እኮ ባቢ አድጓል። ጉሩም ሰው ሆኖልሻል። ያው ተጎሳቆይበት ነው መሰለኝ አልለየኝም። ሁላ ግን አስተዋይ ልጅ ሆኗል። ምንም አትመልሽልኝም ማለት ነው? አንድ ፍንጭ ብቻ ስጪኝ። እሺ እንደዚህ እናድርግ። እኔ ጥያቄ ጠይቅሻለሁ። አንቺ አንገትሽን በማነቃነቅ አዎ
አይደለም ትይኛለሽ። እሺ እህቴ። እሺ እህቴ የመኪና አደጋ ደርሶብሽ ነው? እህቴ የመኪና አደጋ አልደረሰብሽም? ባቢ የሆነ ቦታ ደርሼ ልምጣ። እናትህን ጠብቃት እሺ? እሺ የት ነው የምትሄደው? የሆነ የማገኘው ሰው አለ። ቶሎ እመጣለሁ። እናትህን ጠብቃት በደንብ። እሺ ቶሎ እመለሳለሁ። እሺ ባቢዬ የትም እንዳትሄድ። ምንድነው? ማን ነው ከዛ መኝታ ክፍል ያስወጣት? ዳኒ ነው ያመጣት። ገና ከመምጣቱ ችግር እየፈጠረ ነው። ምን አረጋ? ከዛ እኮ እዚህ ይሻላታል ብሎ ነው ያወጣት። የኛ ጠበቃ እየተከራከርክለት ነው? ለሁለታችሁ የማዋጣችሁ እኔ ብቻ ነኝ። እስካሁንም እጄ ላይ ነበርሽ። አሁንም ከእጄ የሚያስመልጥሽ የለም። ጥሩ ወንድም ስለሆንኩሽ እኮ ነው ሽባ ሆነሽ ከነ ልጅሽ ቤት ያስቀመጥኩሽ። ከዚህ በኋላ ግን አንቺ ዲቃላ ልጅሽንም አልፈልጋችሁም። እስኪ ያ ወንድምሽ ያኖርሽ እንደሆን እናያለን። ያለተው ስራቱ ነው ማለት ነው። አንተም ዝም የማትል ከሆነ የእናትህ ዕጣ ፈንታ ይደርሳል።